አድማጮቻችን ለሰዓቱ 3 ዋና ዋና ሰበር ዜናዎች ደርሰውናል። በቅደም ተከተል የምናቀርብላችሁ ይሆናል። እነዚህንና ሌሎች በርካታ መረጃዎች ተካተውበታል። እስከ መጨረሻውም እንድትከታተሉን በአክብሮት እንጋብዛችኋለን። በመጀመሪያ ግን አድማጮቻችን አዳዲስና ፈጣን መረጃዎችን በምንለቅበት ሰዓት ወዲያውኑ እንዲደርሳችሁ ይህንን ቪዲዮ ሁላችሁም ላይክ በማድረግ ከወዲሁ እንድትጀምሩ እናሳስባለን። ሰበር ዜና። በወሎ ግንባር ቀበሮ ሜዳ በሚባለው ቦታ ላይ በተካሄደው ጦርነት ጀነራል መሐመድ ተሰማ እየመራ የመጣው ሰራዊት ተደምስሶበት የአጃቢዎቹንና የራሱን መኪና ጥሎ መፈርጠጡን የህወሓት ቃል አቀባዮች አስታውቀዋል። በዛሬው ዕለትም መኪኖቹ በትግራይ ሰራዊት ተጭነው ወደ ሌላ ስፍራ መወሰዳቸው ተገልጿል። የቀድሞ የመከላከያ ኢንዶክትሪኔሽን የህዝብ ግንኙነት ዳይሬክተር የነበረውና በአሁኑ ጊዜ በወሎ ግንባር 210ኛውን ኮር እየመራ የሚገኘው ሜጀር ጀነራል መሐመድ ተሰማ በትውልድ ስፍራው ጦሩን እየመራ ከቲዲኤፍ ጋር ባካሄደው ጦርነት ከሞት መትረፉን ቃል አቀባዮቹ ተናግረዋል። ልዩ ስሙ ቀበሮ ሜዳ በሚባለው ቦታ ከጳጉሜ 4 ጀምሮ በተካሄደው ጦርነት የጀነራሉ አጃቢዎች ሲደመሰሱ ተሽከርካሪዎቻቸው ተማርከዋል። በዚህ ውጊያ ሰራዊቱ ሲፈረጥጥ ከባድና ቀላል መሳሪያዎችን ጨምሮ የመከላከያ አዛዦችም በትግራይ ኃይሎች ተይዘዋል። ተበታትነው ከተማረኩት መካከል 50 አለቃ አብዱል ቃድር የተባለ አንድ የኦሮሞ ተወላጅ በጉድጓድ ውስጥ ተደብቆ ተገኝቷል። 50 አለቃ አብዱል ቃድር ሰራዊቱን ጥሎ ከሸሸ በኋላ ለ4 ቀናት ያክል ያለ ምግብና ያለ ውሃ በጉድጓድ ውስጥ መደበቁን ለትግራይ ሰራዊት ተናግሯል። ሜጀር ጀነራል መሐመድ ተሰማም ለመጀመሪያ ጊዜ በግንባር ተገኝቶ ሰራዊቱን የመራው ሲሆን በመጨረሻ ግን ኃይላቸው ሲዳከም አካባቢውን ጥሎ ለመሸሽ ተገዷል። ጀነራሉ በሚሸሽበት ወቅት ጦሩንና አጠቃላይ ንብረቱን ከሎጂስቲኩ ጋር በመበተኑ የትግራይ ኃይሎች አጋጣሚውን ተጠቅመው ሁሉንም ዕቃዎች ከአካባቢው አውጥተዋል። ሜጀር ጀነራል መሐመድ ተሰማ ላለፉት 9 ወራት ከአዲስ አበባ ቢሮ በመሆን መረጃ ከማስተላለፍ በዘለለ በግንባር ተገኝቶ አለመሳተፉን የህወሓት ቃል አቀባዮች ተናግረዋል። በምትኩ የተሾመው ኮሎኔል ጌትነት ታዳነ የሜጀር ጀነራል መሐመድ ተሰማን ቦታ ተክቶ እየሰራ ሲሆን ጀነራሉ ደግሞ ወደ ወሎ ግንባር ተልኮ ሰራዊቱን እንዲመራ ተደርጓል። ከዚያም በጋሸና ቀበሮ ሜዳ ግንባር 210ኛውን ኮር እየመራ ታንክ ዙ 23 ዲሽቃና ብሬንን ጨምሮ በርካታ ንብረቶቹን አስታጥቆናል ሲል የአርሚ 2 ዋና አዛዡ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ስለ ሁኔታው መናገሩ የሚታወስ ነው። በሰሜን ወሎ ዋርላ ደላንታ፣ ጋሸና፣ ኮን፣ ፀሐይ መውጫ፣ አሁን ተገኝ፣ ቀበሮ ሜዳና ሌሎችም አካባቢዎች ላይ የስልክ አገልግሎቱ ተቋርጧል። ወገል ጤና ላይም አልፎ አልፎ ቢሰራም ኔትወርኩ ግን በጣም ያስቸግራል። ይህ በእንዲህ እንዳለ የኢትዮጵያ መከላከያ ሰራዊት ወታደሮች 9 የትግራይ ተወላጆችን ገድለው በሳት ሲያቃጥሉ የሚያሳይ ቪዲዮ በስፋት ሲሰራጭ ተመልክተናል። ይህንኑ ቪዲዮ ዛሬ የለንደኑ ITV ኒውስ በዜናው ላይ አቅርቦታል። ከሟቾቹ መካከል የአንዳንዶቹ ጭንቅላት በሚዘገንን ሁኔታ ለሁለት ተከፍሎ መሬት ላይ ወድቆ ይታያል። ወታደሮቹ ግን ምንም ሳይመስላቸው በሬሳው እየተሳለቁ ሲያቃጥሉት ነበር። በመጨረሻም ቪዲዮ ሊያልቅ አካባቢ የሚቀርጸው ልጅ ፊታቸውን እንዳያስገባ ሌሎቹ ሲያስጠነቅቁት ይሰማል። ነገር ግን የአብዛኞቹ ፊት አስቀድሞ ስለገባ ማንነታቸውን ማረጋገጥ ተችሏል። የትግራይ ተወላጆቹን ገለው ሲያቃጥሉ ከነበሩት 12 የመከላከያ አባላት መካከል 11ዱ የጎንደርና የጎጃም ተወላጅ ሲሆኑ አንዱ ከደቡብ ክልል ተወላጅ ነበር። የ12ቱም ወታደሮች ስምና ምስል በቅርቡ የሚለቀቅ ሲሆን የአንደኛው መረጃ ግን አስቀድሞ ደርሶናል። ንጹሃንን ረሽነው አስክሬናቸውን ካቃጠሉት ወታደሮች መካከል አንደኛው ብርሃኑ ካሳ የሚባል የጎንደር ተወላጅ መሆኑን መረጃዎች ወጥተዋል። በተጨማሪም በማህበራዊ ሚዲያ ላይ የትግራይ ሰራዊት ሲሸነፍ የሚያሳይ ቪዲዮ ተብሎ የተሰራጨው ምስል የየመን መሆኑ ተረጋግጧል። የዛሬ 6 ወር አካባቢ ትግራይ በሙሉ በሚባል ደረጃ ከተወሰኑ ቦታዎች ውጪ በኢትዮጵያ መከላከያ ሰራዊት በአማራ ልዩ ኃይልና በኤርትራ ጦር ተይዛ ነበር። ይህንን ኦፕሬሽን ለየት የሚያደርገው በህዝቦች ላይ የደረሰውን ሰቅጣጭ ግፍና የጅምላ ግድያ ነው። በዚህ ኦፕሬሽን በርካታ ሴቶች ሲደፈሩ የሰው ሀብትና ንብረትም እንዲወድም ተደርጓል። ክሊኒኮችና ትምህርት ቤቶችም በተለያዩ አካላት ዝርፊያ የተፈጸመባቸው ሲሆን ከወፍጮ ቤት እስከ ፋብሪካ ድረስ ከጥቅም ውጪ እንዲሆኑ ተደርገዋል። የኤርትራ ሰራዊት ገበሬው ለቀጣይ ዓመት አርሶ እንዳይበላ ዘሩን አቃጥለውበት በሬውን ገለውበትና የበሰበሰውን ምርት አውድመውበት በመሄዳቸው ሳይወድ በግድ ጦርነቱን እንዲቀላቀል አድርገውታል። ይህ በትግራይ ክልል የሆነው በትንሹ ነው። አሁን ግን በወሎ እየሆነ ያለው ተመሳሳይ ነው። የትግራይ ህዝብ በጦርነቱ ተገዶ ከተራበ በኋላ እርዳታም እንዳያገኝ መንገዶች ተዘግተውበታል። ወጣቱና ሽማግሌው ሳይቀር በብዛት ተገለው ወደ ገደል ሲወረወሩ በቪዲዮ ታይቷል። ከሰሞኑ ደግሞ ሰቅጣጭ የሆነ ግድያ ተለቋል። የኢትዮጵያ ወታደሮች ወጣቶችን ገለው በእሳት ሲያቃጥሉ የሚያሳይ ቪዲዮ ነው። በየቀኑ በሁሉም ጎሮች የሚሰሩ ግፎች ሰቅጣጭ ናቸው። ይህ ታዲያ ህዝቡን ከጫፍ ጫፍ እንዲቆጣ አድርጎታል። በትግራይ ሰራዊት በኩል የተቀመጠው ዋነኛ ዓላማ የፌዴራል መንግስቱን ገርስሶ ከስልጣን ማውረድ ነው። በተመሳሳይ የፌዴራሉ መንግስት የህወሓት አመራሮችን ካልጨረስኩ ጦርነቱን አላቆምም ብሏል። ነገር ግን ሰው ሊሞት ይችላል እንጂ
አስተሳሰብ ሁሌም የሚኖር ነገር ነው። አስተሳሰብ ደግሞ መጣጣም ካልቻለ ከመጋጋጥ ይልቅ መለያየት መልካም ነው። አሁንም ለመለያየትም ከባድ ያደረገው የምዕራብ ትግራይ ወልቃይት ጉዳይ ሲሆን እሱም የሚፈታው ደግሞ ጊዜ ብቻ ነው። በትግራይ ክልል የተከሰተው ጦርነት ወደ አጎራባጆቹ አማራ ክልል መዛመቱን ተከትሎ በብዙ ሺዎች የሚቆጠሩ ነዋሪዎችን ከመኖሪያቸው አፈናቅሏል። በርካቶችም ከፍተኛ የምግብ እጥረት ገጥሟቸዋል። ከዚህም ጋር ተያይዞ የተመጣጠነ ምግብ እጥረት ያለባቸውን ሴቶችና ህጻናትን የሚያሳዩ ምስሎች በማህበራዊ ሚዲያ ላይ በስፋት ተጋርተዋል። ነገር ግን እነዚህ ምስሎች በምንመረምርበት ወቅት አንዳንዶቹ ከሌሎች ስፍራዎች ከሶማሊያ፣ ከትግራይ አልፎም ተርፎ በ1977 ከተከሰተው አስከፊ ረሃብ የተወሰዱ መሆናቸውን የቢቢሲ ሪያሊቲ ቼክ ተመልክቷል። የኢትዮጵያ መንግስት በቅርቡ ባወጣው መረጃ በአማራ ክልል በተዛመተው ጦርነት የተፈናቀሉ ሰዎች ቁጥር ከ500 ሺህ በላይ መድረሱን ያስታወቀ ሲሆን በክልሉ የምግብ እርዳታ የሚያስፈልጋቸው ሰዎች ደግሞ ከ1 ሚሊዮን በላይ ነው ብሏል። በተወሰነ መልኩ የምግብ እርዳታ ወደ ክልሉ ቢደርስም ነገር ግን በከፍተኛ ሁኔታ የምግብ እጥረት ተጠቅቷል በተባለው ሰሜን ወሎ ያሉ ነዋሪዎችን ለመድረስ ችግር እንደሆነና በትግራይ ኃይሎች ክልከላ ገጥሞናል ተብሏል። ህወሓት የረድኤት ድርጅቶች ለተቸገረው ህዝብ እርዳታ እንዳያደርሱ እንቅፋት እየሆነ መምጣቱን ሁኔታውን እያባባሰው ነው በማለት የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም መናገራቸው ይታወሳል። ነገር ግን ህወሓት በዚህ አይስማማም። በሚቆጣጠራቸው አካባቢዎች የመገናኛ ዘዴዎችንና መብራት በማቋረጥ ከበባ ፈጽሟል ሲል መንግስትን ተጠያቂ አድርጓል። የተባበሩት መንግስታት የዓለም የምግብ ፕሮግራም በአማራ ክልል አንዳንድ አካባቢዎች በብዙ ሺዎች የሚቆጠሩ ሰዎች የምግብ እጥረት ቢያጋጥማቸው በዚህ ወቅት በሰሜን ወሎ ረሃብ ስለመከሰቱ ምንም ማስረጃ የለንም ብሏል። ነገር ግን ጦርነቱ በዚሁ ከቀጠለ ባለው ውጊያ ምክንያት በርካታ ስፍራዎች ተደራሽ ሳይሆኑ ስለሚቀሩ የምግብ ዋስትናውም አደጋ ውስጥ ይገባል ብሏል የዓለም የምግብ ፕሮግራም። በአማራ ክልል ሰብአዊ ሁኔታ ላይ ትኩረት እንዲደረግ በተያዘው የዘመቻ እንቅስቃሴ ውስጥ ጥቅም ላይ የዋሉ በርካታ አሳሳች ምስሎች ተገኝተዋል። ከነዚህ መካከል የሆነው አንዱ ምስል በሰፊው በትዊተር ተጋርቷል። ነገር ግን ከአማራ ክልል አይደለም። ምስሉ በአውሮፓውያኑ 2011 በሶማሌ ክልል በተከሰተው ድርቅ ጋር ተያይዞ በወጡ ዜናዎች ላይ መውጣቱን ተመልክተናል። ትዊተር ላይ ያሉ አንዳንድ ምስሎች እንዲሁም አሳሳች ናቸው። ለምሳሌ አንዱ ፎቶ የተወሰደው በአውሮፓውያኑ 2011 በሶማሌ መዲና ሞቃዲሾ በስተደቡብ በሚገኝ የስደተኞች መጠለያ ካምፕ ውስጥ ነው። ሌላ ምስል ተገኝቶ የሚታየው ህፃን በባለፈው ዓመት በግንቦት ወር በትግራይ ክልል መዲና መቀሌ ከሚገኝ ሆስፒታል የተወሰደ ነው። ሶስተኛው ከወሎ ተብሎ የተሰራጨው ምስል ግን የአማራን ምስል በቅርቡ የሚያሳይ ይመስላል። የአማራ መገናኛ ብዙሃን ኮርፖሬሽን በዚህ ወር መጀመሪያ ካወጣቸው ቪዲዮዎች የተወሰደ ሲሆን በሰሜን ወሎ የተፈናቀሉ ሴት መሆኗንም የምስሉ መግለጫ ያሳያል። ትዊቱ ራሱ ከ10 ሺህ ጊዜ በላይ ተጋርቷል። ሌላው በትዊተር ገጽ ላይ የተያዘው ምስል ከአማራ ክልል የመጡ ሴቶችና ህጻናት ናቸው ይላል። ሆኖም ምስሉ መጀመሪያ ላይ የወጣው በግንቦት ወር በትግራይ ክልል በወጡ ጽሁፎች ላይ ነበር። ከጦርነት ሸሽተው በመቀሌ በሚገኝ ትምህርት ቤት ተጠልለው የሚገኙ ነዋሪዎችን ያሳያል። በአማራ ክልል ውስጥ የምግብ እጥረትን ያሳያል በሚል በስፋት በትዊተር ከተጋሩት መካከል የሆነው አንድ ምስል ደግሞ በተደረገው ማጣራት የተሳሳተ መሆኑን ተረጋግጧል። ምስሉ በ1977 ከተከሰተው አስከፊ ረሃብ የተወሰደ ሲሆን ፎቶ በራሱ ጥቁርና ነጭ ነው። እንደሚታወቀው በዚህ ረሃብ ላይ በመቶ ሺዎች የሚቆጠሩ ሰዎች አልቀዋል። በሌላ በኩል ከፍተኛ የመንግስት ባለስልጣናት የመንግስትን ፖሊሲና ውሳኔ በአደባባይ ሲጥሱ፣ ስጦታ ሳያሳውቁ ሲቀበሉ፣ ያለ ጠቅላይ ሚኒስትሩ ወይም ጠቅላይ ሚኒስትሩ ከወከላቸው ተቋማት ፈቃድ ውጪ ጉብኝት ሲያደርጉ፣ እንዲሁም የተሳሳተ መረጃ ለፓርላማው፣ ለመንግስት ወይም ለሚዲያ ሲሰጡ ቢገኙ ተጠያቂ የሚያደርግ ረቂቅ ህግ መዘጋጀቱ ተሰምቷል። ረቂቅ የስነ ምግባር ደንቡ በመንግስት መስሪያ ቤቶች ወይም የልማት ድርጅቶችን በኃላፊነት የሚመሩ ሚኒስትሮች፣ ሚኒስትር ዴኤታዎች፣ ኮሚሽነሮች፣ ምክትል ኮሚሽነሮች፣ ዋና ዳይሬክተሮች፣ ምክትል ዋና ዳይሬክተሮች፣ ዋና ስራ አስኪያጆችና ምክትል ዋና ስራ አስኪያጆችን የሚመለከት መሆኑን ሪፖርተር ጋዜጣ ሰነዱን ጠቅሶ ዘግቧል። በፌዴራል የስነ ምግባር ጸረ ሙስና ኮሚሽን በኩል ተዘጋጅቶ ለሚኒስትሮች ምክር ቤት ሊላክ የመጨረሻ ሂደት ላይ የሚገኘው ይህ ረቂቅ ህግ በተመሳሳይ የኃላፊነት ደረጃ የተሰየሙ ሌሎች የስራ ኃላፊዎችን እንዲሁም የአዲስ አበባና የድሬዳዋ ከተማ አስተዳደር ከንቲባዎችን፣ ምክትል ከንቲባዎችን፣ የቢሮ ኃላፊዎችንና ሌሎች በተመሳሳይ ደረጃ የተሰየሙ የመንግስት ኃላፊዎችን እንደሚያካትት ተጠቁሟል። ከላይ የተጠቀሱት የመንግስት ከፍተኛ ኃላፊዎች በአደባባይ ለህዝብ ቃል የተገባን ያለ በቂ ምክንያት ካጠፉ፣ በታማኝነት ጉድለት ምክንያት የተፈጠሩ ስህተቶችን በወቅቱ ካላስተካከሉና ይቅርታ ካልጠየቁ፣ ሆን ብለው ህጋዊ ውሳኔን ካደናቀፉ ወይም ካዘገዩ፣ በህግ ሚስጥር ናቸው ተብለው የተለዩ ጉዳዮችን ተጠብቀው እንዲያዙ ካላደረጉ በህግ የሚጠይቁበት አሰራር ተዘርግቷል። በተጨማሪም በስራ ላይም ሆነ ስራን ለቆ ሚስጥር አሳልፎ መስጠት፣ የመንግስት ፖሊሲ በሚቀረጽበት ወይም ውሳኔ በሚሰጥበት ጊዜ የተወሰኑ ግለሰቦች ወይም ቡድኖች ያለአግባብ የተለየ ጥቅም የሚያገኙበት ሁኔታ ማመቻቸት፣ ኃላፊው የግል ኢንቨስትመንቱንና የግል ድርጅቱን በወኪል ማሰራት፣ ካፒታልና ትርፍን በሚያስይዝበት የባንክ ሂሳብ ማስቀመጥ፣ ኃላፊነቱን ከለቀቀ በኋላ ደግሞ ቀድሞ የሰራበት በነበረው መስሪያ ቤት ውስጥ
ከ2 ዓመት በፊት በአማካሪነት በውል አዘጋጅነት ወይም መስሪያ ቤቱን በሚያወጣው ጨረታ እንዳይሳተፍ ይከለክላል። ረቂቅ የሥነ ምግባር ደንቡ ማንኛውም የመንግስት ተሿሚ የተጠቀሱትን በርካታ አይነት ድንጋጌዎች ጥሶ ቢገኝ ለጥፋቱ ይቅርታ እንዲጠይቅ፣ በራሱ ፈቃድ የሥራ ስንብት እንዲጠይቅና ከኃላፊነት እንዲሰናበት ጠቅላይ ሚኒስትሩ ውሳኔ የሚሰጡ ሲሆን ከዚህ በተጨማሪ ግን አስተዳደራዊና በማናቸውም አይነት የወንጀል ወይም የፍትሐ ብሔር ሕግ ተጠያቂ እንዲሆን ያብራራል። በኮሚሽኑ የሀብት ማስመዝገብና ማረጋገጥ ዳይሬክተር አቶ መስፍን በላይነህ እንዳስታወቁት ከዚህ ቀደም በነበሩ አሰራሮች ሕግ ተጠያቂ የሚያደርገው የመንግስት ሰራተኞችን እንጂ የመንግስት ከፍተኛ ኃላፊዎችን እንዳልነበር ጠቁመዋል። በመሆኑም አዲሱ ረቂቅ የሥነ ምግባር ሕግ ተዘጋጅቶ መምጣቱ ባለስልጣናቱ ተግባርና ኃላፊነታቸውን ሲያከናውኑ የወጣውን የሥነ ምግባር ደንብ ተላልፈው ሲገኙ ተጠያቂ ለማድረግና የመንግስትና የግል ጥቅሞች እንዳይቀላቀሉ ማሰሪያ ገዢ ሕግ ይሆናል ሲሉ አስረድተዋል። የተዘጋጀው ረቂቅ ደንብ አዋጅ ሊሆን የሚችልበት ሁኔታ እንዳለ አቶ መስፍን ተናግረዋል። በትግራይ የታየው አንበጣ በደቡብ ዞንና ደቡባዊ ምስራቅ ዞን በሙሉ ከግንቦት 14 ጀምሮ የታየ ሲሆን በማዕከላዊና ምስራቅ ዞንም ታይቷል ይላሉ አቶ መብራቶም ገብረኪዳን። አቶ መብራቶም በአማራ ክልል አዋሳኝ ዋግ ኽምራ አካባቢና አፋር አካባቢ በስፋት እየተፈለፈለ መሆኑን መረጃ እንዳላቸው ይናገራሉ። በትግራይ ከግንቦት 14 አካባቢ ጀምሮ ከዛም ፊት የተወሰነ እየተቆራረጠም የአንበጣ መንጋ ይገባ ነበረ። ከዛ በኋላ ግን በተከታታይ ገብቷል በክልላችን ማለት ነው። በዛም ደረጃ ወደ 19 አካባቢ ወረዳዎች ሽፋን አለው። ደቡብ ዞን እንዳለ ከኦፍላና ዛታ በስተቀር ሌሎቹ ሁሉም ገብቶ የወጣባቸው ናቸው። ደቡብ ምስራቅ ዞን ደግሞ በሙሉ እንዳለ 6 ወረዳዎች አለባቸው ነበረባቸው። ከዛ በተጨማሪ በማዕከላዊ ዞን የጭላ አካባቢ፣ ተንቤን አካባቢ፣ ጣንቋ ምላሽ አካባቢ የሚባሉ ወረዳዎች እና ቀይ ተክለ አካባቢ የሚባሉ ወረዳዎች እንደዚሁ አለ። ከዛ ከምስራቃዊ ዞን ደግሞ በጽራእ ወንበርታና በአጽቢ ወረዳዎች አካባቢ እንደዚሁ ታይተዋል ማለት ነው። ማቹር አዳልት የምንለው ወይ ደግሞ ሙሉ የደረሰ የሚባለው ወይ ደግሞ ማቹር አዳልት የምንለው ማለት ነው ለማራባት የሚመጣው በአድዋና ወደ ራማ አካባቢ ያመራ እንዳለ የተወሰነ ማለት በጣም ትልቅ የሚባል መንጋ አይደለም፣ ግን መካከለኛ የሆነ አለ የሚንቀሳቀስ ማለት ነው። በተለይ ደግሞ እዚህ በስፋት የተፈለፈለባቸው አካባቢዎች በሳምረ፣ በሳሐርቲ፣ በየጭላና ጣንቋ ምላሽ አካባቢ የሚባሉ ወረዳዎች ናቸው አሁን በስፋት ያለባቸው ማለት ነው። ከዛ በተጨማሪ በአዋሳኝ አካባቢ ከአማራ ክልል ዋግ ኽምራ ዞን አዋሳኝ አካባቢ ያሉ በረሃ አካባቢዎች በስፋት እዛም ላይ ተፈልፍሎ ነው ያለው። ምናልባት ከዛ ውጭ ያሉ አሁን ለምሳሌ በአማራ አዋሳኝ አካባቢዎች ያሉት አሁን የተፈለፈሉ የሚባሉ በጨጭቃ ምናምን የሚባል በሚራቃ ምናምን አካባቢ የሚባሉት አበርገሌ ወረዳ የአማራ ክልል አበርገሌ ወረዳ የሚባለው ማለት ነው። እዛ አካባቢ በስፋት ተፈልፍሏል። አሁን እነሱ ለኛ ነው የኬሚካልና የመርጫ መሳሪያዎች ድጋፍ እየጠየቁ ያሉት። አንድ እኛም በቻልነው ያክል ድጋፍ እያደረግንላቸው ነው። ከዛ በተጨማሪ አፋር አካባቢ በራያን የሚያካልሉ የሚያዋስኑ አካባቢዎች አብዓላ፣ መጋለ ያለው የሚባሉ ወረዳዎችም አሁን በስፋት እየተፈለፈለ እንዳለ ኢንፎርሜሽን አለን ማለት ነው። አቶ መብራቶም ገብረኪዳን እንዳሉት አሁን ያለው አንበጣ ከባለፉት ዓመታት የተለየ የሚያደርገው በትግራይ መፈልፈሉ ነው። ባለፉት ዓመታት ከሌላ ክልል መጥቶ ነበር የሚያጠቃን። ከዚህ በተጨማሪ በጸጥታው ምክንያት ትግራይ ያልተረጋጋ ሁኔታ ስለነበረ እንደፈለግን መፈተሽ አለመቻላችን ነው ብለዋል አቶ መብራቶም ገብረኪዳን። ከሌላ አካባቢ መጥቶ ነበር የሚያጠቃን ማቹርድና ኢማቹርድ የሚባሉ የአንበጣው የእድገት ደረጃ ነበረ የሚመጣ ማለት ነው። አሁን ግን እኛው ላይ ምክንያቱም ለምን መሰለ እንደዛ ሆነው በጸጥታው ማለት ያልተረጋጋ ሁኔታ ስለነበረ የጦርነት አካባቢ ስለነበረ በሰዓቱ ማቹር አዳልት የምንለው ወይ ደግሞ የደረሰ እንቁላል የሚጥለውን በጊዜው መቆጣጠር ያልተቻለው ሰላም ስላልነበረ ነው። ጦርነት ስለነበረ ነው። እንደፈለግን አክሰስ ማድረግ ስለማንችል የነበረ ነው። አሁን እዛ ውሎ አድሮ ያው ችግር እየፈጠረ ያለው የተለየ የሚያደርገው አንደኛው እሱ ነው። ሌላ ብዙም የተለየ ነገር የለውም። የመከላከል ስራውን በተመለከተ እኛ አምናው ስናደርግ እንደነበረው ብዙ መኪኖች፣ ብዙ የሰው ኃይል፣ ብዙ ሪሶርስ ሞቢላይዝ አድርጋ ለመከላከል ምናልባት እንድንቸገር ይሆናል ማለት ነው። ከፍተኛ የሆነ የገንዘብ እጥረት አለ። ከፍተኛ የሆነ የሪሶርስ እጥረት አለ። መንገዶች ሁሉ ተዘግተዋል። ግብአት እንደፈለክ የምንከላከልበት አንዷን እንትን ልንገር ምርጫ መሳሪያ በባትሪ ነው መሰለው ብራታ የሚባል ባትሪ ማለት ነው። እሱን እንኳን ማግኘት አልቻልንም ማለት ነው። ስለዚህ ከፍተኛ የሆነ የግብአት እጥረት አለ። ለምን
ገበያው ስለተዘጋ ማለት ነው። አጠቃላይ መንገዱ ስለተዘጋ በዛ ምክንያት ችግር አለው ለማለት ነው። አቶ መብራቱም ገብረኪዳን በእኛ ክልል ውስጥ እየተፈለፈለ ያለ ሰፊ አንበጣ ለመከላከል ሰፊ ስራ እየሰራን ነው ብለዋል። በዋግ ኽምራ አካባቢ የታየውን አንበጣ ለመከላከል በመተጋገዝ ለመከላከል እየሞከርን ነው። ይሁን እንጂ ዓለም አቀፍ ተቋማትን ያለንን ክፍተት ለማሟላት ድጋፍ እንዲያደርጉልን መጠየቅ ፈልጋለሁ ብለዋል አቶ መብራቱም ገብረኪዳን። ዋግ ኽምራ አካባቢ ያሉት አሁን በእኛ ቅርብ ያሉ አካባቢዎች ናቸው ኢንፎርሜሽን ያለን። ከዛ ወደ ኋላ አካባቢ ወደ መሀል አካባቢ ያለው ነገር ደግሞ እንደዚሁ ምንም አይነት ኢንፎርሜሽን የለምና ምናልባት ጥሪ ማቀርበው ምናልባት የዓለም አቀፍ ተቋማት የምርጫ መሳሪያዎች እና የሎጂስቲክ አጠቃላይ አንበጣን ለመከላከል የሚያስችሉ አጠቃላይ ሎጂስቲክ ክፍተት ስላለብን በተለየ ሁኔታ ስፔሻል ኬዝ ስላለ አሁን ማለት ነው ድጋፍ ቢያደርጉልን ጥሪ ማቅረብ ፈልጋለሁ። አንደኛው ይሄ ነው። ሁለተኛው እኛ አካባቢ ያሉ ባለሙያዎችና ወረዳዎች ማለት ነው አንበጣ ካሁን በፊት ማለት ቅድም ባልኩት ከጉንበት ጀምሮ ነሐሴ ሰኔም ላይ ሐምሌም ላይ ነሐሴም ላይ ሲንቀሳቀስባቸው የነበሩ አካባቢዎች እንቁላል ጥሎ ሊሆን ስለሚችል ያረፈባቸው በሙሉ የሚባሉ አካባቢዎች ከፍተኛ የሆነ አሁንም ተከታታይ የሆነ ዳሰሳ ያስፈልጋል። የተገኘ ነገር ካለ ደግሞ ወዲያውኑ ኢንፎርሜሽኑ ወደ ክልል እንዲልኩልን እንዲያሳውቁን፣ ከተገኘ ደግሞ ወዲያውኑ ሳይውል ሳያድር የመከላከል ስራ እንዲሰራ ነው። በእርግጥ እኛ አሁን እስከ አክሱም አካባቢ ከራያ ጀምሮ ደቡብ ምስራቅ አክሱም ማዕከላዊ ዞን አካባቢ ያሉት መስመሩን ይሄን ተጠብቀን እስከ አዲግራት አካባቢ ያለው መስመር አካባቢ የግብአት አቅርቦት አቅርበናል። የኬሚካልና የተወሰኑ የምርጫ መሳሪያዎች ማለት ነው። ምርጫ መሳሪያዎቹ እጥረት ሊኖር ይችላል። የግል ምርጫ መሳሪያዎች ነው ለመጠቀም ያሰብነው። በየወረዳው እንደዛ ነው እየተደረገ ያለው። ከፍተኛ የሆነ በገበሬዎች እጅ የግላቸው የሆነ የምርጫ መሳሪያ አለ፣ ናፕሳክ የሚባለው ማለት ነው። እሱን በስፋት መጠቀም አለብን። እሱን ሞቢላይዝ ማድረግ አለብን። ኬሚካል እኛ ክልል እናቀርባለን። በሂደት ደግሞ አሁን የቀሩን ማለት ክፍተት ያለባቸው የግብአት አይነቶችም አሁንም ሪሶርስ የማፈላለግ ስራ በስፋት እየሰራን ያለ ነው። በሂደት የሚሟሉ ነገሮች ይኖራሉ። ከሌላ ክልል ከአፋርና ከምናም መጥቶ የሚመጣውን ብዛትና መጠን ስለማናውቀው እሱ ጋር ትንሽ ስጋት ይኖረናል እንጂ እኛ ክልል ላይ ያለውን ብዙ የሚያሰጋ አይደለም። ክብደት ሰጥተን በልኩ ክብደት ሰጥተን እየሰራን ነው ያለ ነው። ስራውን በደንብ እየሰራን ነው። ውጤታማም ነው የመከላከል ስራ። ስለዚህ እንደዚህ ነው አሁን ህብረተሰቡ ማወቅ ያለበት ማለት ነው። በጣም መጨናነቅም ያለበትም ያው በተለይ እኛ ክልል ውስጥ ያለው ነገር በሙሉ ማለት ነው። አቶ መብራቱም ገብረኪዳን ጦርነቱ በዚህ ላይ አሉታዊ ተጽዕኖ አለው ብለዋል። ለምንድነው በአጠቃላይ ባይዘው የአንበጣ ብቻም ሳይሆን ሌሎች ተባዮችም ለምሳሌ ስቶክ ቦረር ወይ ደግሞ ቃንጫ ፋሃሪ የምንለው አለ በእኛ አጠራር ማለት ነው። ሽትፍ ላይ ደግሞ በጤፍ ላይ የሚያጠቃ በትግርኛ ሞክታ የምንለው አለ። እነዚህ አሁን ገበሬው በጣም ከፍተኛ የሆነ የኬሚካል ፍላጎት አለው። ነጋዴዎች እጄ የነበረ ኬሚካል አንድ በብዛት እያለቀ ነው ያለው፣ ኦልሞስት አልቋል ማለት ይቻላል። ተከታታይ የሆነ ሳፕላይ የለም ማለት ነው። ምክንያቱም መንገዱ ስለተዘጋ ነጋዴዎች የትግራይ ነጋዴዎች ከመሀል ሀገር አካባቢ እና ከውጭ ምንም አይነት እንቅስቃሴ ማድረግ ስለማይችሉ የአቅርቦት ችግር አለ ማለት ነው። እሱ የሚፈጥረው አንድ ችግር አለ። የአንበጣን በተመለከተም ተመሳሳይ መንገድ ተዘጋ ማለት እኮ ሁሉም ነገር ተዘጋ እኮ ነው። ነዳጅ የለም፣ ባንክ የለም፣ ብር የለም፣ ምንም ንግድ የለም። ስለዚህ ያ የለም ማለት የምትፈልገው ግብአት በአጠቃላይ ለማቅረብ በጣም ትቸገራለህ ማለት ነው። በዚህ መልኩ በጣም ከፍተኛ የሆነ አሉታዊ ተጽዕኖ አለው። አድማጮቻችን ሁሌም አዳዲስ መረጃዎችን ወደ እናንተ እንደምናደርስ ቃል እየገባን እናንተም ለሌሎች እንዲደርስ ሼር በማድረግ አጋርነታችሁን እንድታሳዩን በትህትና እንጠይቃችኋለን። በቀጣይ በአዳዲስ ፕሮግራም እስከምንገናኝ ድረስ ሰላምና ጤና ለሁላችንም በማለት በዚሁ እሰናበታችኋለሁ። ሻሎም።